ይጠቀማል፣ ረሃብ ይጠቀማል፣ ዝሙትን ይጠቀማል፣ መበላላት ይጠቀማል፣ ዘረኝነትን ይጠቀማል፣ አድማን ይጠቀማል፣ ዝሙትን ይጠቀማል፣ ስርቆትን ይጠቀማል፣ ጥንቆላን ይጠቀማል፣ ግድያን ይጠቀማል፣ ነገር ስራን ይጠቀማል። ይህን ሁሉ ተጠቅሞ ቤተክርስቲያን ግን መጥፋት አለመቻሏ የዲያብሎስ ኃይል ከእግዚአብሔር ምንም እንደሆነ ለማሳየት ነው። ይህን ለማሳየት ነው። አንድ ግን ልንገራችሁ፣ እግዚአብሔርማ መኖር እኮ ለሁሉም ነገር ማብቂያ መኖሩ ምልክት ነው። እግዚአብሔር ቆይ ልንገራችሁ፣ እግዚአብሔር ሰው ቢሞት የሚወድ ሰው ቢጠፋ የሚወድ ሐሰኞ ለማክሰኞ አመሮ ሐረው ማሙት ሰዓርብ እረ ቅዳሜ ሰሩት ዲያብሎስ ሰው ቢጠፋ የሚወድ መቼ ነው? እስኪ ንገሩ። ከሰኞ ከማክሰኞ ከረቡዕ ከሐሙስ ከዓርብ ዲያብሎስ ሰው እንዲጠፋ የሚፈልግ መቼ ነው? ዓርብ ነው። 6 ቀን ሰይጣን ጡረታ ወጣችሁ ነው የምትሰነብቱ ማለት ነው። ሰይጣን ሰው እንዲጠፋ የሚችል መቼ ነው ብትል ሁልጊዜ። እስቲ ሁልጊዜ በሉ እንጂ 10 ዓመት 5 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት ሁልጊዜ ሰው እንዲጠፋ ይፈልጋል። ተመልከቱ። አሁን ልብ ብላችሁ ሰይጣን ሁልጊዜ ሰው እንዲጠፋ የሚፈልግ ከሆነ ለምንድን ነው ቤተ 10 ዓመት የምናርፈው? ለምን 20 ዓመት ስናርፋለን? ዮዲት ሙታ ጥቂት አርፈናል እኮ እስከ ግራይ ድረስ። ግራይ ሙቶ ደግሞ ጥቂት አርፈናል። ደግሞ ጥቂት እያረፍ ሰይጣን እውነት አዝኖልን የሚያሳርፈን? ክፉ ሰዎችስ ማብቂያ የሰጣቸው ማን ነው? ዲያብሎስ አይደለም፣ እግዚአብሔር ስላለ ነው። እግዚአብሔር የመኖሩ ምልክት ለሁሉም ክፉ ሰዎች ፍትህ አግኝተዋል። ሄሮድስ እንደዚህ ሰጥቶ ነው የሞተው። ዲዮቅልጥያኖስ የገዛ ስጋውን እየበጨቀ እየበላ ነው የሞተው። ክርስቲያኖች የሚያሰቃይ አንድ ንጉሥ እንዲያውም ደግሞ ምንድን ነው የሆነው? የፋርስ ንጉሥ ማርኮስ ከአልጋው ስር አስሮ የፋርሱ ንጉሥ እሱን እየተረገጠ ወደ አልጋው ይወጣ ነበር። እንደዚህ ድረስ ዋጋ የተከፈላቸው ሰዎች አሉ። ክፉ ሰዎች ፍትህ ያገኙት እግዚአብሔር ስላለ ነው። በመሀል ማረፍ የምንችለውም እግዚአብሔር ስላለ ነው። እንደገና ደግሞ እግዚአብሔር ቤተ ክርስቲያንን ትርፍ የሚሰጣት አንዱ መከራ ነው። ቅዱስ ቄርሎስ ንስጥሮሳውያን ስለ ንስጥሮሳውያን ሲናገር ምን አለ መሰላችሁ? በክርክር አይሆንላችሁም፣ በሃይማኖት አይሆንላችሁም፣ በጉባኤም አውግዘናችኋል። አሁን ደግሞ በዚህ ስለማታሸንፉት በመከራ ትመጣላችሁ። ምን አላቸው? ከዚያ ግድ የለም በዚህም ቢሆን የምታተርፈው ቤተ ክርስቲያን ናት አለ። እስኪ በሉ ግድ የለም በሉ። በዚህም ቢሆን የምታተርፈው ማን ናት? ቤተ ክርስቲያን። ልጆቿ በሕይወት ቢኖሩላት የምታተርፍ ቤተ ክርስቲያን ናት። በሰማዕትነት ቢሞቱላትም የምታተርፈው ቤተ ክርስቲያን ናት። ቤተ ክርስቲያን ልጆቿ ሲሞቱ ከሰረች ብሎ እንደመቁጠር